እንኳን ደስ ያላችሁ። ትንሽ ስለ አዶናይ ልበል። አዶናይ የተወለደው በትግራይ ነው። ገና በልጅነቱ ነበር ወደ አሜሪካ ሄደው 17 ዓመቱ። ከዛ በኋላ ለ3 ዓመት ያህል ካናዳ ደግሞ ለ4 ዓመት ያህል ቆይቷል። ወደ ኢትዮጵያ የመጣው የደህና ቤተሰብ ልጅ ቢሆንም አባትና እናቱ በመቀሌ የታወቁ ሆቴል ባለቤት ኢንቨስተር ናቸው። በቅንጦት ተቀማጥለው ያደገ ወጣት ቢሆንም በተለይ ኑሮውን በካናዳ አድርጎ ብዙ ፈተናዎች አይቶ ለብዙ ወጣቶች አሁን ምሳሌ በመሆን ራሱን በማውጣት የተሻለ ስራ እንዲሰሩ እያደረገ የሚገኝ ወጣት ነው አዶናይ። አዶናይ እንግዲህ በተለይ በማህበራዊ ድረገጽ የሚሰራቸው በተለይ በርካታ የሆኑ ስራዎች አሉ። በተለይ የበጎ አድራጎት ወይም ሪስፖንሲቢሊቲ ወይም የቻሪቲ ስራዎችን እየሰራ አሁን ተጽዕኖ እያደገ መጥቷል። 3.5 ሚሊዮን ተከታይ ያለው ወጣት ነው። በብዙ ማህበራዊ ድረገጾች ላይ እንደምትመለከቱት በበርካታ ድርጅቶችንም ስራዎች በመስራት በተለይ ደግሞ የተቸገሩ ወገኖችን በማጉላት ተጠቃሚ እንዲሆኑ እያደረገ ይገኛልና እባካችሁ እስቲ አመስግኑት።